እንደዚህ አይነት ስሜት ተሰምቷችሁ ያውቃል? ሁሉ ነገር ትክት ብሏችሁ ይሄ ድግግሞሽ ህይወት አስጠልቷችሁ በቃ አንዱን ገንብቼ ጨረስኩ ስትሉ መፍረስ፣ ድጋሚ እያለቀሳችሁ ያንን መገንባት፣ ድጋሚ መፍረስ፣ አለቀ ተሳካልኝ ብላችሁ ስትደመድሙ ከዜሮ መጀመር። ኡፈይ ይሄን ፈተና አለፍኩት እኮ ፈጣሪ ረዳኝ ብላችሁ ሳትጨርሱ ሌላ ፈተና ውስጥ ተዘፍቃችሁ ራሳችሁን ማግኘት። ከጎናችሁ ያሉ ሰዎች እናንተ ላይ መለወጥ። እኔ በማንኛውም በፈተናሽ ጊዜ በፈተና ጊዜ አለውላችሁ ያላችሁ ፍቅረኛችሁ ችግራችሁን ለመስማት ራሱ ዝግጁ አለመሆን፣ በከፋቸው ሰዓት ከጎናቸው ሆናችሁ አይዟችሁ ያላችሁ ጓደኞቻችሁ ራሱ የእናንተን ስልክ አለማንሳት፣ ብቻ ብቸኛ መሆን፣ በሰዎች መገፋት። እንደዚህ አይነት ስሜት ውስጥ ሆናችሁ ታውቃላችሁ? ተሰምቷችሁ ያውቃል? ወይንም አሁን እዛ ስሜት ላይ ናችሁ?